የሚፈጸሙ ማንኛውም ጾታዊ ጥቃትና ትንኮሳን መከላከያ ፖሊሲ አንቲ ሴክሹዋል ሃራስመንት ተግባራዊ አድርጓል። ለመጀመሪያ ጊዜ በአገራችን በተቀናጀ መልኩ የሚሰራ በምርጫ ወቅት በሴቶች ላይ የሚደርስ ጥቃትን መከላከልና ምላሽ መስጠት የሥራ መመሪያ አዘጋጅቶ ከባለድርሻ አካላት ጋር በመሆን አስፈጻሚ ግብረ ኃይል አቋቁሟል። ቦርዱ ለመጀመሪያ ጊዜ የዲጂታል የእጩዎችና የመራጮች ምዝገባ ስርዓትን ተግባራዊ በማድረግ ቋሚ የመራጮች መታወቂያ ቁጥር እንዲኖራቸው አድርጓል። እነዚህ የተጀመሩ የዲጂታል ምዝገባ ስርዓቶች ለመጀመሪያ ጊዜ ተግባራዊ በመደረጋቸው የተለያዩ ውስንነቶች ቢኖራቸውም የሀገራችን የምርጫ አስተዳደር ወደ ዘመናዊነት የሚያሸጋግሩ የመጀመሪያ እርምጃዎች ናቸው። ከሁሉም በላይ እነዚህ የዲጂታል የምዝገባ ስርዓቶች በውጭ ሀገር አገልግሎት አቅራቢ ድርጅቶች የለሙ ሳይሆን በራሳችን ወጣት ኢትዮጵያውያን የቴክኖሎጂ ባለሙያዎች የተገነቡ ናቸው። ይህም ተቋሙን ከቬንደር ሎክ ነፃ በማድረግ በራሱ አቁም እንዲቆምና ለወደፊቱ ማሻሻያዎችን በራሱ እንዲያከናውን መሰረት ጥሏል። በዲጂታል መራጮች ምዝገባ ከ5 ሚሊዮን በላይ ዜጎች የተመዘገቡ ሲሆን በተለይም ራስን በራስ በመራጭነት የመመዝገቡ ሂደት ዜጎች ወደ ምርጫ ጣቢያ ሳይሄዱ በነፃነት በምቹ ስፍራ ራሳቸውን ለመመዝገብ የሚያስችል ስርዓት ነው። በዲጂታል የተመዘገቡ መራጮች ሙሉ መረጃቸው እስከ ፎቶግራፋቸው በመራጮች መዝገብነት በማሳተም ያንድን መራጭ ማንነት የማረጋገጥ ስራውን በጥብቅ በማድረግ ድምጽ መስጫ ቀን የሚፈጸሙ ጥሰቶችን በተወሰነ ደረጃ ለመከላከል አስችሏል። ይህም መረጃ በማጥራት በማረጋገጥ በማሳተም የቦርዱን ሰራተኞች ከፍተኛ ተሳትፎ ጠይቋል። ክቡር ፕሬዝዳንት፣ የተከበራችሁ እንግዶቻችን፣ ቦርዱ ከፖለቲካ ፓርቲዎች ጋር ያለው ግንኙነት በምርጫ ወቅት ብቻ የተገደበ ሳይሆን ሁላዊ ተግባሩ ሲሆን በተለይም ፓርቲዎች የውስጥ ችግሮቻቸውን የሚፈቱበትን ስርዓትና ሌሎች የአቅም ግንባታ ስልጠናዎችን ሲሰጥ ቆይቷል። ፓርቲዎች በተመረጡ ወሳኝና ቁልፍ ሀገራዊ ጉዳዮች ለምሳሌ ምርጫና ምርጫ ነክ፣ ህግና ህገ መንግስታዊ ጉዳዮች፣ ዲሞክራሲያዊ ግንባታ እና የመሳሰሉት በባለሙያዎች በቀረበው ጥናታዊ ጽሑፍ መነሻ የኢንተርፓርቲ ዲያሎግ በማካሄድ የውይይቱን መደምደሚያ ለሀገራዊ ምክክር ኮሚሽን በግብዓትነት አስረክቧል። በሌላም በኩል ምርጫውን በተመለከተ 10,438 የፖለቲካ ፓርቲና የግል እጩዎች የብቃት መስፈርትን በማረጋገጥ መረጃዎቻቸውን በማጥራት በድምጽ መስጫ ወረቀት ላይ አንድም የተመዘገበና የተረጋገጠ እጩ ሳይቀር በትክክል ማካተት እጅግ ውስብስብ የሆነ ስራ ነበር። ከዚህም ባለፈ ሁሉም የተመዘገቡና ሰርቲፊኬት የተሰጣቸው እጩዎች በድምጽ መስጫ ወረቀት ላይ ያለምንም መጓደል መዛባት እንዲታተም ማድረግ በከፍተኛ የቦርዱ ባለሙያዎች ጥንቃቄና ትኩረት የተከናወነ ስራ ነው። በሎጂስቲክስ ረገድ ከ120 ሚሊዮን በላይ የድምጽ መስጫ ወረቀቶችን ማሳተም፣ ከውጭ ሀገር አጓጉዞ ማምጣት፣ መለየት፣ ማሸግ፣ ይህንንም ስራ ከድምጽ መስጫ ቀን 4 ቀን በፊት በማጠናቀቅ በማሰራጨትና ከ52,000 በላይ በሆኑ ምርጫ ጣቢያዎች ድረስ መድረሳቸውን መከታተል ሌላው ትኩረት የሚሻ ተግባር ነበር። በቦርዱ ሰራተኞች ፍጹም የሆነ መሰጠትና ክትትል
በቃ ማሸጊያ መጋዘን ጭምር ውስጥ በማደር የተሰራ ስራ ነው። እንዲሁም ተቋማዊ ትውስታን ለማጠናከርና የምርጫ አስተዳደርን ከግለሰቦች ልምድና መገኘት ብቻ ጋር እንዳይቆራኝ ለማድረግ ተቋሙ በስራው እንዲቀጥል ለማድረግ የሚያግዝ ለመጀመሪያ ጊዜ የተቀናጀ የምርጫ ስራ ማስኬጃ መመሪያ ኢሌክሽን ኦፐሬሽናል ማኑዋል ተዘጋጅቷል። ይህ የስራ ማኑዋል የበለጠ መዳበር ያለበት ሲሆን በማንኛውም ጊዜ ማንኛውም ባለሙያ ወይም ተተኪ ሰራተኛ የምርጫ ሂደቱን በግልጽና በተቋማዊ መንገድ እንዲመራ ያግዛል፣ ያስችላል። ይህ ዝግጅት ለተቋም ግንባታ ቀጣይነት መሰረት የሚጥል ነው። ለመጀመሪያ ጊዜ ፓርቲዎች ፕሮግራሞቻቸውና ፖሊሲዎቻቸውን ለህዝብ የሚያስተዋውቁበት የክርክር መድረክ በቦርዱ ተዘጋጅቷል። ከዚህ ቀደም እንደነዚህ አይነት መድረኮች በተለያዩ ተቋማት የሚዘጋጅ ቢሆንም የኢትዮጵያ ብሔራዊ ምርጫ ቦርድ የተለያዩ ባለሙያዎችን በማሰባሰብ ለፓርቲዎች የክርክር ስልትን በስልጠና መንገድ በመስጠት የሙከራ ክርክር እንዲያደርጉ በማድረግ በመጨረሻም ደግሞ ለኢትዮጵያ ህዝብ ለመራጩ ፖሊሲዎቻቸውን ፕሮግራሞቻቸውን በመገናኛ ብዙሃን በክርክር መንገድ እንዲያቀርቡ ከፍተኛ እገዛ አድርጓል። ይህ ተግባር የበለጠ ተጠናክሮና ጥሩ አደረጃጀት እንዲኖረው አድርጎ ማስቀጠል የሚገባ ሲሆን ፓርቲዎች በመድረኩ በመጠቀም ከምርጫ ወቅት ውጭ ጭምር ራሳቸውንና ፕሮግራሞቻቸውን ለህዝብ የሚያስተዋውቁበት አማራጭ ይሰጣል። በምርጫ ማስፈጸም ሂደት በመቶ ሺዎች የሚቆጠሩ የምርጫ አስፈጻሚዎችን መመልመል፣ ማሰልጠን፣ ማሰማራት፣ መቆጣጠር፣ በመላው ሀገሪቱ ስራቸውን ማስተባበር ከፍተኛ የቅንጅትና አስተዳደራዊ ስራ እንዲሰራ አድርጓል። ሌላው በዚህ ምርጫ ሂደት ሁሉም ተግባራት ከዲጂታል ምዝገባ ሲስተም ማልማት እስከ ዝርዝር የምርጫ ዝግጅትና አፈጻጸም ስራው የተከናወነው በቦርዱ ኢትዮጵያውያን ሰራተኞች ብቻ ነው። ይህ በተለይም በስድስተኛው ሀገራዊ ምርጫ በልማት አጋሮች በኩል በውጭ ዜጎች የቴክኒክ ድጋፍ ሲሰራ የነበረው ስራ በተገኘው እውቀት በአሁኑ ወቅት ሙሉ በሙሉ ኢትዮጵያውያን መስራታቸው የእውቀቱን ሽግግርና የቦርዱን ሰራተኞች አቅም መገንባት የሚያሳይ ነው። ክቡር ፕሬዝዳንት፣ ክቡራን እንግዶቻችን፣ እነዚህ ሁሉ ሂደቶች ችግር አልባና ያለምንም ተግዳሮት የተሰሩ አይደሉም። ቦርዱ እነዚህ ስራዎች ለመስራት ሆነ የዕለት ተቋማዊ ገለልተኝነቱን